የኦርቶዶክስ ተዋህዶ ቄሶች፣ ጳጳሳቶች ሲያስጠቀስ ብለው ረጋ ብለው አይጮው። ጴንጤ ስትሄድ እኮ ታውቃለህ፣ ደንግጠህ እኮ ነው የምትቀበል። እሺ ተቀበይ ጌታን ተቀበል እኮ ነው ዛሬ ነው መዳን ሃሌሉያ ስል ደንግጠህ በቃ ፈርተህ ምናምን ምን እንደተቀበልክ ፉትቦል ምናምን እንደተቀበልክ ትሄዳለህ። ውጭ ስትወጣ ቁጭ አድርገህ ቢካዝ ኢትስ ላይክ ገባችሁ ላይክ ልዩነት አለው። ሄዱ የጴንጤ ቸርች አስወር ነው ክለብ የገባችሁ ነው ይመስላችሁ። ክለብ የገባችሁ እስኪ ኦርቶዶክስ ቸርች ሂድ። በግራና በቀኝ ስለ አድኖን ስታየው ሁሉም ነጠላ ለብሶ ስታየው ኃጢአተኛ እንደሆን በቃ ይታወቃል። ሁሌ ይመጣባል። ወይኔ ትናንትና እኮ ተሳድቤያለሁ እንደዚህ እኮ አድርጌያለሁ። ግን ምንድን ነው መኮንን ሳይሆን መንፈስ ቅዱስ ስፖስቱ ዋት የእግዚአብሔር መንፈስ ምንድን ነው የሚያደርገው? ምንድን ነው የሚያደርገው? አንተን ያንጽሃል። እንዴት ነው ሊያንጽህ የሚችለው? የሰራውን ነገር ሁሉ እንዲወጣ። ጴንጤ ቸርች ሂድ አስወርት ጋር ጴንጤ ስትገባ ግን ትናንትና ስትዘሙት ምናምን ብታድር ስትገባ ዛጋ ኪካዋ ዛጋ እየደነሰች ነው የምታ ቺኳ መድረክ ላይ ሆና የኔ ጌታ ወድሃለ ትላለች። ለጋና ኢየሱሳ ትቀጥላለህ። ከናይት ክለብ እንደወጣ ዛጋ ገብታ አባይ ትሸቀሽቀዋለህ። ምንም ለውጥ የለም። አፍተር አወር ነው የምለው እኔ ታውቃላችሁ። ቅዳሜ ጨፍረን አድረን እሑድ ጴንጤ ቸርች ስትሄድ አፍተር አወር ፓርቲ ነው የሚመስለው። እንዲያውም የእነሱ ጭፈራ አይመስልም። በእናትህ እነሱ ጋር እኮ ሀይፊ እኮ ነው። ጴንጤ ቸርች እኮ ክለብ እኮ አንዳንድ ጊዜ ሰው ትንሽ ተረጋግቶ ሞቅ ሞቅ እያለ የሚመጣው እና ጴንጤ ቸርች አባዬ ልክ ቤቱ ስትከፍተው ለጋና የሱሳ ለጋና ፓስተር ዛ ጋር አስባችኋል? አሁን ጀስት ቲንክ አባውት ኢት ፍሮም አ ስፒሪቹዋል ፐርስፔክቲቭ። እግዚአብሔር ሰማይና ምድርን የፈጠረ አንተ ዛ ጋር ሆነ put your hands up, put your hands up, hey, hey, hello Jesus, hello Jesus, hello Jesus, hello Jesus, put him up, put him up, put him up, put him up. ክበርልኝ ክበር ብዬ ጓሱን ምነጋው በቴስታ በለው ድብኒ በል ጠላቴ፣ ድብኒ በል ጠላቴ። አም ሲሪየስ አንተ አላወቅነውም እንጂ ኃይለኛ እንትን እኮ ነው። That's not how it's supposed to be. Prophetic dance አለ። prophetic dance አላወቁትም። of course ብዙ ሰው ይሄዳል። of course ብዙ ሰው ጋብሎ ይሄዳል። because ከስጋ ወደ ስጋ ነው። ከስጋ ወደ ስጋ ነው። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እና 14 ምንድን ነው ያለው? ወደ ጥፋት የሚወስደው መንገድ ሰፊ ነው፣ ብዙ ሰው ይገባበታል ይላል። it's easy እስከነ ልብስ እስከነ ምናምን ትገባለህ። ጫማ የለ ኃጢአት የለ ምን ትገባለህ። just logically እዚህ ቤት 455 ሰው እያየኝ ነው። ዋይ መንፈሳዊ ትምህርት እየተማማር ስለሆነ ገልብጬ ፎቶ ለጥፌ መሳደብ ብጀምር 4000 5000 ሰው ይገባል። what does that tell you? እውነት ባለበት ጋጋታ የለም። እውነት ባለበት ጋጋታ የለም፣ ጫጫታ የለም። መንፈሳችን የሚያረጋጋው መረጋጋት ያለበት መንፈሳዊ ትምህርት የምትማርበት ከዓለማዊ ወከባ ከዓለማዊ ሩጫ ከዚህም ከዛ። ምክንያቱም እኛ በዓለም ውስጥ ነው የምንኖረው። የእግዚአብሔር ቃል በዓለም ውስጥ ለምትኖሩት ግን ዓለማዊ አይደላችሁም፣ ከዓለማዊ ጋር አንድ እንዳትሆኑ የሚያደርጉትን አታድርጉ ይላል። ገባችሁ? ስራ ስትሄድ በተለይ አሜሪካ የምንኖር ስንሄድ ራቁቷን ሴቷ በዛ ቦታ ታገኛለህ። በየቦታው ኃጢአት፣ ዝሙት፣ ምናምን መጠጥ ምናምን ያን ሁሉ አልፈን ነው አይደል እንዴ? ኤቭሪዴይ ያን ነገር አልፈን ከዛ ቤተክርስቲያን ስትሄዱ ሴም ቲንግ የምታገኙት ከሆነ ናይት ክለብ የለበሰችውን ልብስ መድረክ ላይ ገብታ የምታገለግል ከሆነ የቄሳር ለቄሳር የእግዚአብሔር ለእግዚአብሔር የሚለው እዚህ ጋር የምታታም ወይ ነው። እንሄድበታለን። እኔ ስናገር አንድ የምናገረው ነገር ስህተት አይኖረውም። ለምናገረው ነገር ሁሉ መጽሐፍ ቅዱሳዊም ታሪካዊም እንደገና ደግሞ አሁን በቪዲዮ ማሳየት እችላለሁ። ቅድም አይታችኋል። እዩ ጩፋ ለአንድ ደቂቃ ለሰዎቹ ለማሳመን እሱ የተመረጠ የተቀባ እንደሆነ ለማሳየት ያልታመመችን ሴት ለሰዎቹ ለመጠቀም ብሎ መንፈስ ቅዱስን እሱ በፈለገው ጊዜ እንደሚያዘው አላሳየም። አይናዋን ምንድን ነው ያለው? አይንሽን ጨፍኝ፣ ለአንድ ደቂቃ አይንሽ ይታወራላት። እሷ
አንዳንድ ሰው በጣም ነጭ ብዙ ያለው አለ። አይኗን ወደ ላይ ነው የሰቀለችው። ድፈነው እንይ፣ ድፍን አድርገው እያየን አይን ሲታወር ታውቃላችሁ። ነጭ አይደለም የሚሆነው። አንተ ልትሸውደን ነው? አሳየን። ይሄ ክላውድ ነው የሚሆነው አለ እንዴ? ክላውድ ግሬ ነው የሚሆነው፣ እንደ ግሬ። እሷ እንዲያላለችም እንዴ? የጌታ ሰው አይታይም፣ አይታይም የጌታ ሰው። አዎ ምንም አይት እንድታይ አዛለሁ። አዎ የጌታ ሰው እያየው ነው። ኧረ በእናትህ ደግሞ እኮ ላይክ የሰገጤ እኮ ነው። በሰግጥና እኮ ነው የሚሸውዷቸው። አንተ አሜሪካ እኮ ታውቃላችሁ፣ በማጂክ በምናምን ሰርተው እኮ የሚያሳምን ነገር እኮ ነው የሚሰሩት። እነዩ ጩፋ እኮ ፋራ እኮ ናቸው። የፋራ ጨዋታ እኮ ነው የሚጫወቱት። ኧረ እኔ ኢትዮጵያ ገብቼ አንድ ወር እንዴ ላጭጫቸው ልመለስ እንዴ? እንዲህ እንደማለት እኮ ነው። እንደዚህ አድርገው ቆይ ላሳያችሁ። አሁን ይታያችኋል እዚህ ጋር አሁን አይናችሁ እያየ እጄን እኔ ቆማጥ አደርገዋለሁ። አይናችሁ እያየ የሰራው ጌታ ይኸው አያችሁ። አሁን በጌታ በኢየሱስ ስም እጅ ውጣ። አይናችን እንደ ሕፃን ልጅ እንደ 2 ዓመት ሕፃን ልጆችን እኮ ነው እንደዚህ የምትሸውዳቸው። ወይኔ ግን ወይኔ ኢትዮጵያውያኖች፣ ወይኔ እዩ ጩፋ እንዴት እንደሚጫወትባቸው። ወይኔ አሜሪካ እኮ ታውቃላችሁ፣ አሜሪካ እኮ የሆነ በቴክኖሎጂ በምናምን በዲቨርዥን በምናምን አድርገው ማጂክ ይሰሩባቸዋል። እነዚህ እኮ በቃ ሰገጤ እንትን ነገ ከነገ ወዲያ ያሳያቸዋለሁ። ከአማዞን ኦርደር አደረገውና ውሃውን ወደ ወይን ስለውጦ አሳያቸዋለሁ። አይናችሁ እያየ ውሃውን ወደ ወይን ለውጠዋለሁ። በቃ እንደዚህ አይነት እነዚህ በቃ እነዚህ በደንብ እንሄድበታለን። እኔ ከጀመርኩ ስለማላቆም በደንብ እንሄድበታለን። እወዳችኋለሁ፣ አከብራችኋለሁ። ደህና ደሩ። እግዚአብሔር ይባርካችሁ። እኔ አሁን መንፈሳዊ በቃ አሟችሁ እንድትረዱ ፈልጋለሁ። ጴንጤ ፕሮቴስታንት ልዩነት እንዳለው እንድትረዱ ፈልጋለሁ እና በኋላ ደግሞ ቀጥታ ወደ ትምህርት እንገባለን፣ እናየዋለን፣ እንጎበኘዋለን። እኔ አብረን የምናየው አብረን እናየዋለን። እኔ መረጃውና ማስረጃውን አመጣላቸዋለሁ። ላለፈው 2000 ዓመት ወደኋላ ሂደን እስኪ ኦርቶዶክስ ተዋሕዶ የምታምነው እምነት ምንድን ነው? ማን ነው ኋላ የመጣው? ማን ነው ትክክለኛ እምነት ያለው? ማን ነው እንትን የሚለው እናየዋለን። እና ጴንጤዎች ግን ስላላወቃችሁት ቢካዝ ጴንጤዎች በመጨው አድቨርታይዝ በማድረግ ይመጡና ይጨዋሉ። እኛንን ትክክለኛ፣ እኛንን እውነተኛ በማለት አይደለም፣ በመጨው አይደለም። ገባችሁ? ፈሲያዝ ላያችን ይባላል። እኛንን እውነተኛ ኢየሱስ ጌታ ነው። ሃሎ ሄሎ ጂሰስ በቀስ አድርገን እስኪ ከመሰረቱ የጴንጤቆስጤ እምነትን ከመሰረቱ ጀምሬ እስከ ዛሬ እንዴት እንደመጣ አሳያችኋለሁ በመረጃና በማስረጃ። ምክንያቱም ገና መቶ ዓመት ያልሞላው ሃይማኖት ስለሆነ በህይወት አሉ። የጀመሩት ልጆች በህይወት አሉ። በ1960 ነው የተቀጣጠለው። 1950 1960 ስለሆነ ቀስ አድርገን ማየት እንችላለን። የሚያስተምሩት ትምህርት ምንድን ነው? ከዛም ከኦርቶዶክስ ይወስዳሉ፣ ከካቶሊክ ይወስዳሉ፣ ከፕሮቴስታንት ይወስዳሉ፣ ከሂንዱዝም ይወስዳሉ። ሂንዱኢዝም ውስጥ ያለ ሂንዱኢዝም ታውቃላችሁ፣ ብዙ አማልክት ነው ያላቸው። ኩንደሊኒ የሚባል መንፈስ አለ። ኩንደሊኒ የሚባል ሂንዱኢዝም ያለ ቲቺንግ አለ። ያ ኩንድልኒ ስፒሪት ወይም የኩንድልኒ ቲቺንግ ጴንጤቆስጤ ውስጥ ገብቷል። ለዛ ነው የሚንቀጠቀጡ አሳያቸዋለሁ። ሂንዱይዝም ጴንጤቆስጤ ከመጀመሩ በፊት እዛ ውስጥ ያለ ኩንድልኒ የሚባል የኩንድልኒ ስፒሪት ወይም የኩንድልኒ ቲቺንግ የሚባል አለ። ኩንድልኒ እና ያ ኩንድልኒ የሚባለው ስፒሪት ነው ዛሬ የምታዩቸው ጴንጤዎች የሚያደርጉት። ያ ነገር የኢስተርን ፈላሰፊ የዮጋ ምናምን ውስጥ ገብቷል። ካያችሁ የሚጠቀሙት ይህ ሞደርን ዴይ ሮክ ኤንድ ሮል ኢንስትሩመንት መቼ እንደገባ ወደ መዝሙር ሲገቡ ኪቦርድ፣ ጊታር ለምን እንደተጠቀሙ አሳያችኋለሁ። ሁሉ ነገር ታሪኩ አለ። ለምን ገና አዲስ ነዋ። ገና 60 እና 70 ዓመት ያልሞላው ስለሆነ ሩቅ አይደለም። ኦርቶዶክስ እኮ ወደ 2000 ዓመት ሂጄ ከአንደኛ ክፍለ ዘመን ጀምሬ ማስረዳት አለብኝ። በጣም ጊዜ ይፈጃል። ኦኬ ጴንጤ ፕሮቴስታንት ከ13ኛ ክፍለ ዘመን ባደወይ ከ13ኛ ክፍለ ዘመን መሄድ አለብኝ። ከነ ጃን ጉስ
ከነሱ ጀምሬ 14ኛ ክፍለ ዘመን ከዛ 15ኛ ክፍለ ዘመን ሪፎርም እያልኩኝ 500 ዓመት 600 ዓመት እስልምናን ለማስተማር እኮ ከ6ኛ ክፍለ ዘመን እስከ 620 ከፕሮፌት ሙሐመድ ፒስ ቢ አፖን ሂም ከሱ ትምህርት ጀምሬ ከሰብሃት የሱ ኮምፓኒየንስ እንዴት አድርገው የነሱ ቲቺንግ ከዛ በኋላ ደግሞ ነው እንዴት አድርገው የሙሐመድ የሱን የተከትለው የመጡ በጣም ገባችሁ። የጴንጤ ግን ገና 60 ዓመት ነው። በቀላሉ ቁርስ ነው። እችማ ቀላል ናት። አብይ ብሏለኝ። እችማ ቁርሳችን ናት ብሏለኝ። ጴንጤ ቁርሴ ናት። እንግዲህ አድርጌ ነው ከምር እንዲህ ቅማት አለው። የጴንጤ ሂስትሪ የምትቃምና ገና አያመረቅንም። የጴንጤ ታሪክ የሚቃም እንደ ጫት ቢቃም አያመረቅንም። ኦርቶዶክስ እንደ ጫት ከምር ነው የምልህ። ዓለምን ያመረቅናል። የጴንጤ የኦርቶዶክስ ታሪክ እንዲያውም እንደ በጫት እንኳን ብንወስደው ዓለምን ነው የሚያመረቅ ነው። የጴንጤ ግን እኔና በጣም ገና 60 ዓመቷ ናት። አዲስ ናት። ልጠፋ ነው ደግሞ የሚገርማችሁ ነገር እየጠፋች ነው። ጴንጤማ ኢቮቭ እያደረገ እኮ እያየ ነው። አይናችን እያየ በእኔ እንኳን ራሱ እኔ አሁን 42 ዓመት ይሆናል። እንደ ላስት 20 ይርስ አይኔ እያየ ተለውጧል። አይኔ እያየ ከ20 ዓመት በፊት ሲያስተምሩት የነበረው ትምህርት ተለውጦ አሁን ሌላ ነገር ሆኗል።